ቲክቶክ አዋርድ ላይ የተጣሩ ሰዎች የለበሱትን ልብስ እንደተቸን ሁሉ ኦዳ አዋርድ ላይ ደግሞ እንደዚህ ለብሰው የሄዱ ሰዎችን መተቸት አለብን። ፍትሃዊ የምንሆነው እንደዛ ሲሆን ነው። አንዱን ትተን አንዱን ስንተች አይደለም። ታዲያ በትናንትናው ዕለት ይመስለኛል ካልተሳሳትኩ ኦዳ አዋርድ ተዘጋጅቶ ነበር። በዛ ፕሮግራም ላይ ስርዓትን የጠበቀ እንዲሁም ደግሞ ባህልን የሚያንጸባርቅ ስርዓት ያለው አለባበስ የለበሱ ባህላቸውን ያስተዋወቁ ብዙ ሰዎች ነበሩ። የነሱ አሪፍ ነው። ነገር ግን የነሱን ባየንበት ደግሞ እንዲህ አይነት ደግሞ የሴት አለባበስ የለበሱ እኔ የዚህ ደግሞ የተለየ ነው። የዚህ ደግሞ የልብሱ ብቻ እኮ አይደለም የመገላለጡ ሁኔታው በአጠቃላይ በጣም የሚያስጠላ የወንድ ልጅ አይደለም እንዲሁ ሴት ልጅ ላይ ራሱ በዚህ ደረጃ በሚያስጠላ መልኩ እንዲህ አይሆንም። ስለዚህ ይሄ ልጅ እንደዚህ ሆኖ ቀርቧልና የህግ አካላቶች እነዛን ይዛችሁ ምርመራ እንደጀመራችሁ ሁሉ ይሄንንም ሆነ ሌሎቹንም ደግሞ እንዲያደረጉትን ይዛችሁ ምርመራ እንደምታደርጉ ተስፋ አለን። እየሰራችሁ ያለው ስራ በጣም አሪፍ ነው። ምክንያቱም አሁን ሶሻል ሚዲያ ላይ ከዚህ በኋላ ስርዓት ያለው ነገር እንደምናይ እናቶች፣ አባቶች ህፃናትን በነፃነት የሚያዩበትን ሁኔታ እየፈጠራችሁ እንደሆነ ተስፋ እናደርጋለን። ይሄ ስራ ደግሞ የህግ አካላት ነው። ስለዚህ እነዛን በያዛችሁበትና እነዛን ተጠያቂ እንዳደረጋችሁ ሁሉ ይህንንም ልጅ ሆነ እንደዚህ አይነት አለባበስ የለበሱትንም ካሉ ወደ ፍርድ አምጥታችሁ እነሱ ላይም ደግሞ እርምጃ እንደሚወሰድ ተስፋ እናደርጋለን። በነገራችን ላይ ይኸውላችሁ ሰው የሚያንጸባርቀው ውስጡ የሞላውን ነገር ነው። ስለዚህ እውነተኛ ወንድነት ያለው ሰው በእርግጠኝነት እንደዚህ አይነት ነገሮችን አይለብስም። ስለዚህ እንደዚህ የምንለብሱ ሰዎች እባካችሁ አቁሙ። የህግ አካላትም ደግሞ እንደነዚህ አይነት ሰዎችን በመያዝ የበለጠ ሶሻል ሚዲያውን ምቹ እንድታደርጉትና እንዲሁም ደግሞ ባህላችንና ወጋችን እንደሚጠበቅ በእናንተ ተስፋ አደርጋለሁ።